بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ትዳር ውስጥ በምትገቡበት ጊዜ እናንተ ዘንዳ በጣም ተፈቃሪ የሆነች ሴት መሆን መቻል አለባት። ፍቅር መስጠትም መቀበልም የምትችል ሴት መሆን መቻል አለባት ይላል። አንዳንዶቹ ቀዝቃዛዎች ናቸው። ፍቅር መስጠትም አይችሉም መቀበልም አይችሉም። ምናልባት ባልተቤቷ ፍቅር ለመጨመር ብሎ የፍቅር ቃል በሚናገርበት ጊዜ ሐቢብቲ እወድሻለሁኝ ብሎ በሚልበት ጊዜ ብላ መታልፍ ልትሆን ትችላለች እንጂ ፍቅር መስጠት መቻል አልቻለችም ማለት ይሄ አደጋ ነው። አይ ሚስ ዩ ኦራ በጣም ናፈቅሽኝ ምናምን በሚልበት ጊዜ ብላ ታልፋለች። እኔም ናፈቀኝ እንደዚህ ነው አይደል? ፍቅር ከሰጣት መስጠት መቻል አለባት። ፍቅር የሚባለው ነገር ደግሞ ዴቨሎፕ የሚያደርገው እሷ ስትሰጠው እሱም ሲሰጥ ነው እንጂ እንደዚህ የተሰጣጡ ነው እንጂ በአንዱ ብቻ አጥረት ዴቨሎፕ አያደርገው። ሁሉ ጊዜ እሱ የሚሰጣትን ፍቅር አጸፋውን ማትመልስለት ከሆነ እየወረደ እየደከመ ነው የሚሄደው። መካከላቸው ላይ ያለው የፍቅር ትስስር እየወደቀ እየሞተ ይሄዳልና ሴቶች ለራሳችሁ ስትሉ ፍቅር አሰጣጥ ለመዱበት። ፍቅር አሰጣጥ ያላወቃችሁበት እንደሆነ ባልተቤታችሁ ከናንተ የሚያገኘውን ነገር እያጣ ሲሄድ ምንድነው ማድረግ ያለበት? ግድ ነው ሌላ ውጭ ላይ እኮ በጣም ብዙ ሐቢብ የሚሉት ሴቶች አሉ። ያንቺን ባል ማለት አይደለም ወንዶችን ማለት ነው። ያንቺን ባል ኢንሻአላህ የለም እንደዛ የምትለው የለችም። ግን አንቺ ሐቢቢ ካላልሽው ሌላ ወንድ ሐቢቢ ሲባል ከሰማ ለበይ ጓደኛው ቤት ሄዷል። ጓደኛውን ሚስቱ ሐቢቢ ሐኒ የኔ ማር ምናምን ስትለው ሰማ። طيب አንቺ ጋር በሚመጣበት ጊዜ ስሙ ኸድር ከሆነ ኸድር ነው የምትዩ። تمام አህመድ ከሆነ አህመድ ነው የምትዩ። ምንም ወላ ሐቢቢ የለም ወላ ኸድሪ የለም ወላ ምናምን የለም። እንዳለ ስሙ ድርቅ አርጋ ስሙ እንዳለ ድርቅ አርጋሽ ነው የምትጠሪው። ምንድነው የሚያደርገው? ምን ያደርጋል? አንቺ ታውቂያለሽ አይደል? ታዲያ ያ እንዳይሆን ደግሞ መጠንቀቅ መቻል አለብሽ ማለት ነው። ተማም እዚህ ጋር የጓደኛው ሚስቱን እንደዛ ስትንከባከበው ካየ እቺ ሴት ጥሩ እናት አሳድጋታለች ማለት ነው፣ የሷን እህት ማግባት ነበር ይላል ዛሬ ላይ። ነገ ላይ ደግሞ እንደዛ እያለ ባልሽ ከቤት ይወጣብሻል። የዛኔ ሁለት አገባብኝ ብለሽ ትናደጃለሽ። አላህ አያምጣብሽ ኢንሻአላህ አይመጣም። ግን እንዳይመጣ እንክብካቤ ልታደርግለት ይገባል። በብዛት ባሎች ከቤት ወጥተው ሌላ ሴት ሁለተኛ ሴት ማግባት የሚፈልጉበት ዋናው ምክንያት በብዛት በአሁኑ ዘመን በመሰረቱ ትዳር ቢዝነስ እየሆነ ነው። ኢንሻአላህ እንደርስበታለን። ለቢዝነስም የሚፈልጉ አሉ አላሁል ሙስተዓን። ግን በብዛት ሌላ ሚስት የሚፈልግበት ምክንያት ወትሮም ይሁን አሁንም ከባሏ ከሚስቱ ማግኘት የሚገባውን የሚፈልገውን ነገር ያጣና ሁሉ ጊዜ ጎዶሎ ይሆንበታል ህይወት። የፍቅር ቃላት ይፈልጋል ከሷ አያገኝም። የፍቅር ህይወት ይፈልጋል ከሷ አያገኝም። ሳቲስፋክሽን ይሆን እርካታ የሚባለው ነገር አያገኝም። ወሌሎቹ እኔ ከባልተቤቴ ጋር በጣም ደስተኛ ነኝ ብሎ አደናንቀው ሲያወሩ ይሰማል። ከሷ ጋር ግን እሱ የሚያወራው ነገር ምንም የለውም። ስለዚህ ምን ማድረግ አለበት? እቺ ጋር አልቻልኩኝምና የግድ ሁለተኛ ማግባት አለብኝ ወደሚለው ሐሳብ ይመጣል። እየገፋፋው አይደለም ያለው ወንዶች ግን እቺን ብላችኋልና ካንቺ ይሄን ስላላገኘው አገባለሁኝ ብለክ ደግሞ እቺን ምክንያት እንዳታደርግና ከሴቶች ጋር እንዳታጣልኝ ያንን አይደለም እያልኩ ያለሁት ሴቶች ለባልተቤቶቻችሁ ፍቅር አሰጣጥ ልመዱበት። የማታውቁ ከሆነ ፊክሽኑን አንብቡ፣ ጓደኛችሁ ጋር ተጠያየቁ። ባል እንዴት ነው ሊያፈቅረኝ የሚችለው? ፍቅር ሊለግሰው የሚችለው እንዴት ነው? ይሄንን ሁሉ እወቂ፣ ጠይቂ። ከጓደኛሽ ጋር በምትውይበት ጊዜ በዚህ ዙሪያ ተነጋገሩ። ኸይር ነው። ባልተቤቴ ምን ባድርግ ነው ከሱ ጋር ጥሩ ህይወት ሊኖረኝ የሚችለው ብላችሁ በምትወያዩበት ጊዜ ኢባዳ ነው፣ ጥሩ ነው፣ ችግር የለውም። 24 ሰዓትሽን በሙሉ እሱን ለማስደሰትና እሱን ለማርካት እያልሽ ቢዚ ሁኚ፣ አምላክሽን ርሺ፣ ሌላ አላማሽን ዘንጊ ማለት አይደለም። አስፈላጊ አይደለም። ያን ዓለም ላይ ያስፈልግ ይችላልና በስሱ ከሞከርሽ ይሳካል። ቀላል ነው። ምክንያቱም አላህ Subhanahu Wa Ta'ala ያኖረው አስል ፍቅር የሚባለው ነገር አለ መካከላችሁ ላይ ትንሽ እየጨመረ ካደረጋችሁበት አስሉ ስላለ መቀጣጠል ብቻ ነው። ከእናንተ የሚፈልገው ምንድነው? ለኮስ ማድረግ ብቻ ነውና እቺን ነገር እንዳትዘነጓት አደራ። እሺ ባይ